እስቲ አስቡት ማታ ሀገር ሰላም ብላችሁ በሰላም ተኝታችሁ ጠዋት ከእንቅልፋችሁ ስትነቁ ድንገት እጃችሁ ድርቅ ብሎ አልታዘዝ ቢላችሁ ተባብሶ በማግስቱ ደግሞ አንገታችሁ አልዞር ወገባችሁ አልታዘዝ ቢላችሁ ምን ታደርጉ ነበር? ይህ የምነግራችሁ ታሪክ የፊልም ወይም የልብ ወለድ ድርሰት ታሪክ አይደለም። ይህ ክስተት በሳይንስና በሕክምና ታሪክ ውስጥ ከተመዘገቡት አስፈሪና እንቆቅልሽ ከሆኑ ክስተቶች መካከል አንዱ ነው። ይህ ክስተት የሰው ልጅ ጡንቻና ጅማት እያደጉ ሲሄዱ ወደ አጥንት የሚቀይር የዓለማችን አስፈሪው በሽታ ነው። ዛሬ በዛጎል ቻናላችን ሙሉ ህይወቱን ከራሱ አካል ጋር የታገለውን የሄሪ ዊስትላክን እውነተኛ ታሪክ እንመለከታለን። ሳይንቲስቶች አሁንም ድረስ መፍትሄ ያጡለትን ይህንን ከባድ በሽታ የህክምና ሳይንስ ፎፕ ብሎ ይጠራዋል። ይህን ቪዲዮ እስከ መጨረሻው ስትመለከቱ ስለ ሰውነታችሁ ያላችሁን እይታ ሙሉ በሙሉ ይቀይረዋል። አብራችሁን ቆዩ። ታሪካችን የሚጀምረው እንደ ኤሮፓያን አቆጣጠር በ1933 በአሜሪካ ፊላደልፊያ ከተማ ነው። ሄሪ ዊስትላክ የተባለ ጤናማ ህፃን ተወለደ። እንደ ማንኛውም ህፃን ይጫወታል፣ ይስቃል፣ ይሮጣል። ነገር ግን ሄሪ ገና ሲወለድ አንድ እንግዳ ነገር በሰውነቱ ላይ ነበር። የእግሩ አውራ ጣቶች ወደ ውስጥ የታጠፉና አጫጭር ነበሩ። በወቅቱ ዶክተሮች ብዙም ትኩረት አልሰጡትም ነበር። ሄሪ ገና በ4 ዓመቱ ከእህቱ ጋር ሲጫወት በድንገት መኪና ይገጨዋል። የሚገርመው ምንም አይነት ስብራት ሳይደርስበት ይተርፋል። ነገር ግን ከዚያ መለስተኛ አደጋ በኋላ በሄሪ አካል ላይ ሊታመን የማይችል አስፈሪ ለውጥ መታየት ጀመረ። ጀርባውና አንገቱ አካባቢ ያሉ ጡንቻዎች በከፍተኛ ሁኔታ ማበጥና መደደር ጀመሩ። እናቱ ሐኪም ቤት ስትወስደው ዶክተሮቹ ይሄ ተራ ቁስል ነው፣ በሂደት ይስተካከላል አሏት። ነገር ግን አልተስተካከለም። የሄሪ አካል ከአደጋው ለማገገም ሲሞክር ያበጡት የጀርባ ጡንቻዎች ሲድኑ ወደ ነበሩበት ለስላሴ መመለስ ሲገባቸው ወደ ጠንካራ አጥንት መለወጥ ጀመሩ። ይህ የመጀመሪያው የማስጠንቀቂያ ደወል ነበር። እዚህ ጋር ለአንድ አፍታ ቆም እንበልና ይህ በሽታ በሳይንሱ ምንድነው የሚለውን እንይ። በሽታው ፋይብሮ ዲስፕሌሺያ ኦሲፊካንስ ፕሮግረሲቫ ወይም በአጭሩ ኤፍኦፒ ይባላል። በዓለማችን ላይ ካሉ በጣም አልፎ ከሚከሰቱ በሽታዎች አንዱ ሲሆን ከ2 ሚሊዮን ህዝብ ውስጥ በአንድ ሰው ብቻ ሊከሰት የሚችል እጅግ አስገራሚ በሽታ ነው። የሰው ልጅ ሲወለድ ከ300 በላይ አጥንቶች ይኖሩታል። እያደገ ሲሄድ አጥንቶቹ እየገጠሙ ወደ 206 ይወርዳሉ። በሰውነታችን ውስጥ ACVR1 የተባለ ጂን አለ። ይህ ጂን በሰውነታችን ውስጥ አጥንት የትጋ መገንባት እንዳለበት፣ የትጋ መቆም እንዳለበት የሚቆጣጠር ነው። ነገር ግን በኤፍኦፒ ታካሚዎች ላይ ይህ ጂን በድንገት ይለወጥና ወይንም ሙቴሽን ይፈጥርና የመቆጣጠሪያ ስዊች ኦን ወይንም እንደበራ እንደሆነ ይረሳል። በዚህ ምክንያት ሰውነታቸው በማንኛውም ሰዓት አጥንት መስራቱን አያቆምም። በጣም የሚያስፈራው የዚህ በሽታ ባህሪ የታካሚዎች አካል ላይ ማንኛውም አይነት መቁሰል፣ መርፌ መወጋት ወይም መውደቅ ከተከሰተ ሰውነታቸው ያንን ቁስል ለማዳን በሚያደርገው ጥረት ጡንቻውን ወደ አጥንት ይቀይረዋል። ስጋው አልቆ አጥንት ሲሆን ያ የሰውነት ክፍል ሙሉ በሙሉ መንቀሳቀስ አይችልም። ወደ ሄሪ ታሪክ እንመለስ። ሄሪ ያደገ በሄደ ቁጥር በሽታው መላ አካሉን መውረር ጀመረ። ገና በ15 ዓመቱ የጭኑ አጥንት ከዳሌው ጋር አብሮ ተጣብቆ አልታዘዝ አለ። ይህ ማለት ሄሪ ከዚያ በኋላ እግሩን ማጠፍ አይችልም ነበር። ዶክተሮች ይህንን አዲስ የበቀለ አጥንት በቀዶ ጥገና ወይንም ሰርጀሪ ቆርጠው ለማውጣት ሞከሩ። ነገር ግን ይህ ትልቅ ስህተት ነበር። የሄሪ አካል የቀዶ ጥገናውን እንደ አዲስ አደጋ ቆጠረው። ስለዚህ ከተቆረጠው አጥንት በበለጠ ፍጥነት እና በከፍተኛ መጠን አዲስ አጥንት ሰርቶ አካሉን በበለጠ ሁኔታ አጠበቀው። ሐኪሞቹ ያኔ ነው ነገሩ የገባቸው። ይህንን በሽታ በቀዶ ጥገና መንካት ፍጹም ጥፋት መሆኑን አወቁ።
ሄሪ ዕድሜው 20ዎቹ ውስጥ ሲገባ በሽታው ጨመረ። ትከሻው፣ ክንዶቹና ሙሉ የጀርባ አጥንቱ አንድ ላይ ተጣበቁ። ሄሪ እጆቹን አንስቶ መብላት፣ ራሱን መታጠብ ወይም ልብስ መልበስ እንኳን የማይችልበት ደረጃ ላይ ደረሰ። መላ አካሉ እንደ ድንጋይ ሐውልት እየጠነከረ መጣ። እስቲ አስቡት፣ አእምሮአችሁ ሙሉ በሙሉ ጤናማ ነው። ማሰብ ትችላላችሁ፣ ማየት ትችላላችሁ፣ ስሜት አላችሁ። ነገር ግን የገዛ አካላችሁ ልክ እንደ እስር ቤት ሆኖ አስሮ ይይዛል። ሄሪ ከመሞቱ በፊት የመጨረሻው አስፈሪ ነገር ተከሰተ። በሽታው ወደ መንጋጋው ተሻገረ። መንጋጋው ሙሉ በሙሉ ተዘጋ። ከዚያ በኋላ አኝኮ መብላት አልቻለም። ትንሽ ትንሽ በፈሳሽ መልክ ብቻ ነበር የሚመገበው። ሃሪ ዊስትላክ ዕድሜው 39 ሲደርስ መላ አካሉ ሙሉ በሙሉ ተሳስሮ ነበር። ማንቀሳቀስ የሚችለው ከንፈሩና አይኖቹ ብቻ ነበሩ። እንደ ኤሮፓያን አቆጣጠር በ1973 ይህ ታላቅ ሰው የሳምባ ምች ወይንም ኒሞኒያ ህመም አጋጠመው። ደረቱ በአጥንት ስለተከበበ ሳምባው በነፃነት መተንፈስ አልቻለም። በዚህም ምክንያት ሕይወቱ አለፈ። ሄሪ ከመሞቱ በፊት ለዓለም የሕክምና ሳይንስ ትልቅ ስጦታ ሰጠ። እኔ ከሞትኩ በኋላ አካሌን ለሳይንስ ምርምር ስጡት። እኔ የደረሰብኝ ስቃይ በሚቀጥለው ትውልድ ላይ እንዳይደርስ መፍትሄ ፈልጉበት ብሎ ተናዘዘ። ሄሪ በጣም አስገራሚ ሰው ነው። እሱ ያየው ስቃይ በሌላ ሰው ላይ እንዲደገም አልፈለገም። አሁን ላይ የሃሪ ዌስትላክ ሙሉ አጽም በአሜሪካ ፊላደልፊያ በሚገኘው የሙተር ሙዚየም ውስጥ ይገኛል። ዶክተሮችና ተመራማሪዎች አሁንም ድረስ የሱን አጽም እያጠኑ ለኤፍኦፒ በሽታ ፈውስ ለመፈለግ እየጣሩ ነው። የሃሪ ታሪክ የሚያስተምረን የሰውነታችን ተፈጥሮ ምን ያህል ረቂቅ እንደሆነ፣ በትንሽ ስህተት ደግሞ ምን ያህል አስፈሪ ሊሆን እንደሚችል የሚያሳይ ትልቅ ማረጋገጫ ነው። ዛሬ ሙሉ ጤንነት ኖሮን እጃችንን ማንሳት፣ መራመድ እና መዞር መቻላችን ራሱ ምን ያህል ትልቅ መታደል እንደሆነ ያስገነዝበናል። የዛጎል ቤተሰቦች ስለ ሃሪ ዌስትላክ አስደናቂ ታሪክና ስለዚሁ ምስጢራዊ የኤፍኦፒ በሽታ ምን አሰባችሁ? አስተያየታችሁን በኮሜንት መስጫው ላይ አስፍሩልኝ። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን አትርሱ። እንደነዚህ ያሉ አስገራሚ የሕክምናና የታሪክ ምስጢሮችን ለማግኘት ቻናሉን ሰብስክራይብ በማድረግ የደወል ምልክቱን ይጫኑ። በሚቀጥለው ቪዲዮ በሌላ አስደናቂ ምስጢር እስክንገናኝ ቸር ሰንብቱ።